ተመልካቾቻችን በቴክኒክ ችግር ምክንያት የጀመርነው ፕሮግራም ተቋርጦ ነበር አሁን ካቆምንበት እንጀምራለን ጀዋር ካቆምክበት ትቀጥላለህ ስለ አስፈላጊነቱ በሚኒስትሮች ምክር ቤት አካባቢ ስለነበረው ሁኔታ ነው ያወራህ የነበረው ያቆምከውና ከዛው ጀመረህ ብትቀጥልልን ተዘግናለሁ እንግዲህ ቅድም ስለነበረው ይሄ አዋጅ አስፈላጊ ነው አይደለም የሚለው ነገር አከራካሪም ሊሆን የሚችል ጉዳይ አይመስለኝም ምክንያቱም አንዳንድ የሚያከራክሩ ጉዳዮች ግሬ ላይን ላይ ነው ማለትም ግማሹ ሰው ደግፎ ግማሹ ሰው የማይደግፈው ይሄኛው ግን አላስፈላጊነቱ ብቻ ሳይሆን አደጋው ራሱ ይሄን አዋጅ መደንገግ ሊያስከትለው የሚችለው በሰዎች ህይወት ላይ ብቻ ሳይሆን በሀገሪቷ ዘላቂ ሰላምና ደህንነት ላይ ሊያስከትለው የሚችለው ችግር በደንብ ስለሚረዳ ይሄንን አዋጅ ወጥቶ ሊያስረዳ የፈለገ ሚኒስቴር እንኳን የለም በነገራችን ላይ ለዛ ነው በሚኒስትሮች ካውንስልም ወድቋል ተቀባይነት አልነበረውም ሆኖም ግን የሚኒስትሮች ካውንስል ከተበተነ በኋላ ነው ይሄን ነገር በድብቅ ወደ ሚዲያ ተደርጎ እንደታወጀ የተነገረው እንጂ እዛው ውስጥ ድጋፍ አልነበረውም ከዛ ወደ ፓርላማ ከመጣ በኋላ ፓርላማው እንደማያሳልፈው ሲታወቅ በተናጠልንም በቡድንም ለማሳመንም ለማስፈራራትም ሙከራ ሲደረግ ነበር በፓርላማ አባላት ላይ ከዛ ወደ ፓርላማ ሲመጣ ፓርላማ ውስጥም እንደማይሳካለ ስለታወቀ ወደ ቁጥር መስረቅ ነው የተሄደው እና በዚህ አጋጣሚ የአባዱላ የተናገረው ውሸት መሆኑን ፈጽሞ ሐሰት መሆኑን ውሸት መጀመሪያ በውሸት ለማሸነፍ ቁጥርን አጭበረበረ ያ ቁጥር ማጭበርበር ሲያዝበት ደግሞ በማግስቱ ይቅርታ የጠየቀ ለማምሰል ሌላ ውሸት ጨመረበት ፈርሃን ያን ቪዲዮ ካለ አሳየው ቆርጠን ያዘጋጀነው ቪዲዮ አለ ፈርሃን አለ anyway ቪዲዮ አልተያጀልንም እዛ ላይ እንደምታዩት በጣም ቅድም ስኬል ያነሳውንም 490 ሰው ነበር የገባው ከዛ በኋላ በሌላ ሰው ሳይገባ አይቀርም እሱን ተለሰበትና ሲሪየስ ነገር 490 ሰው ነው 490 ሰው ነው የገባው አለ እንደው ከማንንም ጋር ወራረዳለሁ ህይወት የለምን አይሆንም አሲጄ ወራረዳለሁ 490 ሰው እዛ ፓርላማ ውስጥ አልነበረም አድማጮች እቺን እንዲጨምሩልኝ ያባዱላ ሂሳብ እንዴት የተዋረደና የተበለሻሸ ካልኩሌተር እንደሚጠቀም ላሳያችሁ አባዱላ ምን አለ የፓርላማው በአጠቃላይ 547 አባላት አሉት ከዛው 8ቱ ሞተዋል አሁን በፓርላማ ውስጥ ያሉት አባላት 539 ናቸው እቺን ቁጥር ያዙልኝ 539 ናቸው ከዚህ ውስጥ 490 ስብሰባውን ተሳትፈዋል ያ ማለት ስብሰባውን ያልተሳተፉት 49 ብቻ ነች እቺ ቁጥር ያዙልኝ 49 ነች 49 ሰው ብቻ ናት ያልተሳተፉ ግን እሱ የረሳው አንድ ነገር አለ ከወዴድ አባላት ውስጥ 130 ብቻ ነው የተሳተፈው እዚህ ስብሰባ ላይ 130 ነው እንዴት ነው የምናውቀው 88ቱ ተቃወሙት እሱ የነበበውን ቁጥር ነው 35ቱ ደገፉ እንትሩ 7ቱ ደም ተታቀቡ አደረጉ ወዴድ በፓርላማ ውስጥ 190 ቢያስ 190 አባላት አሉት እንዴት ከኦሮሚያ 178 አሉት ከአዲስ አበባ አሉት ከድሬዳዋ አሉት ከሐረር አሉት በአማራ ክልል ከኦሮሚያ ሊይዞን አሉት ወደ 190 ፕላስ ናቸው ናው እንግዲህ ፕላስ ምለው ከሞቱት ውስጥ ካሉ ብዬ ነው መቼም 8ቱ ሞዴል ናቸው የሞቱት እንዳይባል ምን ኦሮሞ እየሞተ ነው ሊሆንም ይችላል who knows እና እንግዲህ ወደ ቁጥሩ ልመለስ ወዴት ካሉት 190 አባላት ውስጥ 130 ብቻ ናቸው ስብሰባ የተሳተፉት 60 አልተሳተፉ እንደ አባዱላ ቆጠራ 49 ሰው ብቻ ያልተሳተፉ እውነት 490 ሰው ከተሳተፈ እዛ ስብሰባ ላይ 490 ሰው ከተሳተፈ እነዛ 60 የወዴዶችን ስትጨምርበት ፓርላማ ውስጥ ያለው ሰው ወደ 550 ምናምን ነው 550 በላይ ነው የሚሆነው 560 ማርካዊ ነው የሚሆነው ያ ከ560 በላይ ይሆናል ከ560 በላይ ነው የሚሆነው በዚህ ረገድ 490 ሰው በዛ ስብሰባ ላይ አልተሳተፈም
ህይወቴን አስዬ እወራረዳለሁ አልተሳተፈም ሌላ ልጨምርላችሁ ኃይለማርያም ደሳለኝ የፓርላማ አባል ነው እዛል ነበር ብዙ አምባሳደሮች የፓርላማ አባል ናቸው ውጭ ሀገር ያሉት አልተሳተፉም ስለዚህ የኦህዴድ 60 ፕላስ ከሌላ ድርጅቶች ያልተሳተፉ የታመመ ሰው የለም ብለን በሙሉ መተዋል ብለን ወስደን ራሱ ግን ውጭ ሀገር ያሉት ፓርላማ ውስጥ አምባሳደር የሆኑ ብዙ ሰዎች አሉ ከነኛ ጋር ተደማምረው ያባዱላ ቁጥር በአንደኛ ክፍል ተማሪ ራሱ ተደማምረው ሊገባ አይችል ስለዚህ አትላንቶ ዲያም 346 ድምጽ አግኝተው መውደቃቸው ማመን ነበረበት ከዛ ዘሎ 495 ናቸው ያሉት አሉ ወደሱ የመጨረሻው ቀልድ ላይ እንግባ ምን ጫዋታው እኮ አረጉት ነው ይሰዎች ሀገር በአደጋ ላይ ያለ ሀገር በከፍተኛ አደጋ ላይ ያለ ሰው ያለቀ ሰው ያሾፋል እንዴ የሱ ሹፈት ተመልከቱት ዋላ ላይ ተፈዋለን አሁን ደቂቃል ሰራለን እንጂ ጧት ይገቡት አለ አቴንዳንስ ይያዝ ገና ፈርመው ይገቡት አለ 490 ናቸው አለ ፈርመው ያልገቡ ሌሎች ሊኖሩ ይችላሉ አለ ታዲያ ፈርመው ያልገቡ ካሉ እጃቸውን አንስተዋል ለመቃወም ወይም ለመደገፍ ስለዚህ እሱ እንዳለው 395 ሲደመር 88 ሲደመር 7 ብቻ እንዴት ሆኖ እሱ መጀመሪያ ያስቀመጠው ቁጥር ላይ ሊመጣቻል it is impossible ግሩም እዚህ ጋር አርዳኝ ይሄንን የናንተ ጉዳይ ነው የሂሳብ ጉዳይ እኔ ካልተሳሳትኩ በስተቀር ሰዎች ስኬል የህጉን ነገር ነው ያነሳው እንዴት ይሄ የከብት በረት አይደለም ነው የሚለው በረት ነው ገቡ ንበል 490 ሰው ከፈረመ በኋላ ገቡ እንደበረት ተገቡ ወይ ደግፈው እጃቸውን አውጥተዋል ያ ማለት ድግቻቸውን የሰጡትም ወይ ከፍ ማለት አለበት ወይ ተቃውመዋል ወይ ከፍ ማለት አለበት ወይ ድምጽ ታግቦ አርገዋል ከፍ ማለት አለበት ግን ድምጽ ሰጡ የተባሉት ደገፉ የተባሉት ተቃውሞ የተባሉትና ድምጽ ታግቦ የተባሉት ቁጭ ብላ መጣ 490 ሞላችለት ለባዱላ እነኛ ዝም ብለው ሰተት ብለው እንደበገ የገቡ ሰዎችስ ምንም እጅ ሳይሰጡ ወይስ ወንበር ተደብቀው ነበር ወይ የት ሄዱ ይሄ it is stupid በጣም ነውር ነው በኖርማል ጊዜ ቢሆን እኔ በኖርማል ጊዜ ቢሆን ስለዚህ ጉዳይ አልቆጭም አልናገር ሀገር በከፍተኛ አደጋ ላይ ያለ ህዝብ ያለቀ ይሄኮ የሆነ ባናና ሪፐብሊክ አይደለም የ110 ሚሊዮን ህዝብ ሀገር ነው በአፍሪካ ውስጥ በጣም ከሚጠበቁትና ለአፍሪካ ምን ሆነ ለዓለም ደህንነት በጣም አስፈላጊ ከሚባሉ ሀገሮች ውስጥ በዚህ ሀገር ላይ እንዲህ አይነት በሽቃጣ ስራ አይሰራ አባዱላ ማድረግ የነበረበት ፓርላማው ማድረግ የነበረበት ተሰርቷል ያ ሰተት አንዴኮ ሰርቀ ከተያዝኩ በኋላ አልተያዝኩ ምን ለኛ ልጅ ሆነ ሚጡ ምትባል ነበረች ሽልንግ ተሰርቀና እጇን ፈልቀቀ ተጣጣው ማን አባቱ ነው ዛሬ ያረጋው ትላለች አትሊስት ቷ ይሻላል ከአባዱላ ምክንያቱም ከተያዘም በኋላ ለማመን እየፈለገ አይደለም በዚህ ረገድ አባዱላ ይሄን ነገር ማስተካከል ነበረበት ፓርላማው ማስተካከል ነበረበት ስርዓቱ ማስተካከል ነበረበት ያ ካሎ ማስተካከል ብቻ ሳይሆን ከፓርላማ ውስጥ ከስልጣኑ ወርዶ ማባረር ነበረባቸው እንዲህ አይነት ብልግና እንዲህ አይነት ወራዳነት በ110 ሚሊዮን ህዝብ ላይ ፈጽሞ ሊፈቀድ አይገባም አይ አመሰግናለሁ ጃዋር I think ፕሮፌሰር እዝቄልም ቀደም ብሎ የተናገረው ነገር ተቋርጦ ስለነበረ ፕሮግራማችን በቴክኒክ ምክንያት I think እነዛ ነጥቦች መነሳት ይኖርባቸዋል ፕሮፌሰር እዝቄል የስለ አስፈላጊነቱ ጉዳይ ላይ በአጭሩ ብሪፍ አድርገንና እንቀጥላለን መልካም ያው ያስቸኳይ ጊዜ አዋጅን ለማወጅ የሚያስፈልጉ ሁኔታዎች እንዳሉ ጀዋር ተናግረውታል እነዚህ ነገሮች ደግሞ የሚያሻሙ አይደለም አየ ጦርነት አገር ብትወረር ከተባለ ወይ ጦርነት አለ ወይ ጦርነት የለም አለ ወይ ተብሎ የሚያከራክር ነገር አይደለም ወረርሽኝ አለ ወይ ወረርሽኝ አለ ወይ የለም የሚያከራክር ነገር አይደለም ስለዚህ በህገ መንግስቱ የተቀመጡት አስቸኳይ ጊዜ አዋጅን ለማሳወጅ ያስፈልጋሉ የተባሉት
ክራይቴሪያ አልተሟላም ስለዚህ አስፈላጊ አልነበረም ይሄንን ደግሞ የህወሓት መንግስት ብቻ ነው የሚለው ያስፈልጋል የሚለው እንጂ የኢትዮጵያ ህዝብ በተክላላው በተለያየ መንገድ የሚናገረው የዓለም ህዝብ በተወካዮቹ በመንግስታቱ በኩል የሚናገረው አስፈላጊ አይደለም ነው ህገ መንግስቱ የሚለውን ይሄ አላስፈላጊነት ነው ያስፈልጋል ከተባለ ደግሞ ህጋዊ መሰረት የሚያስፈልገው ነገር አለ የኢትዮጵያ ህገ መንግስት ዓለም አቀፋዊ ህግ እነዚህም አልተሟሉም ብዙ ውስጥ ለመሄድ አይደለም ስላይሟሉ መቅረብ ያልነበረበት ነገር ቀረበ ሲቀርብ ደግሞ መሟላት ያለባቸው እንደ ጀዋር የተናገረውን መድገም አያስፈልገኝም የቁጥሩን ነገር አንድ ነገር ግልጽ ጨምርበት ዶክተር ደብረጽዮን የትግራይ ምክትል አስተዳዳሪ ተብሎ ወጥቶ ወደ ትግራይ እንደሄደና በዛ የዛ ፓርላማ አባል እንደሆነ ነው የሚታወቀው ተመልሶ ግን መጥቶ እዚህ ድምጽ ይሰጣል ማለት እዛ ሄዷል ከተባለ ከዚህ ፓርላማ ወጥቶ ነው እንጂ ሁለት ፓርላማ ውስጥ መኖር እንደሚችል እርግጠኛ አይደለም ይሁን እንጂ ለዚህኛው ግን ቮት ለማድረግ መጥቷል ለማንኛውም እንደዚህ ዝብርቅርቁ የወጣ የሰውን ህይወት የሚነካ ንብረትን የሚነካ የሀገርን ፖለቲካ የሚያበላሽ ሰላምን የሚያደፈርስ ነገር በእንደዚህ አይነት ዝብርቅርቅ ነገር ከተሰራ በዛ ምክንያት እንኳን መታየት አለበት የቁጥሩን ነገር እንተውና ቅድም የተናገርኩት ግን ስለ ቁጥር ከተናገርን ጀዋር የተናገረው ስተት እንኳን ከሆነ ከአፈ ጉባኤው ወንበር የተነገረው ድምጹን ቆጥረው 1 2 3 ብሎ ነው የቆጠሩት ይሄ መደማመርና የመቀነስ ጉዳይ አይደለም እጁን ያወጣለ እጁ ይቆጠራል የደገፈ ይቆጠራል ያልደገፈ ይቆጠራል አብስቴን ያረገ ይቆጠራል ይሄ ተጽፎ ነው ለአቶ አባዱላ የሚሰጠው ከዛ ላይ ነው የሚያነቡት ከዛ ላይ ነው እንጂ የሚያነቡት እሳቸው ደምረው የሚቀናንሱት አይደለም እንዲህ ከሆነ አሰራሩ እሳቸው ቁጭ ብለው የሚደምሩትና የሚቀንሱት ነገር ከሆነ እቺ አገር ባለው የፖለቲካ ችግር ምክንያት ብቻ ሳይሆን አደጋ ላይ ያለችው ከአሰራሩ ሁለቱ አደጋ ላይ ነው ያለችው ማለት ነው ያስቸኳይ ጊዜ አዋጅ ህግን ሰስፔንድ የሚያደርግ እንዲህ አይነት አስቸጋሪ ነገር መሆን የነበረበት ነበር በግድ ብቻ ግዴታ ሲሆን የሚመጣ ነገር እንዲህ አይነት በግድ የለሽነት የሚሰራ ከሆነ አገሪቷ የሚገባትን መንግስት የላትም ማለት ነው ተውት ሁሉንም ነገር ዝብርቅርቁ ወጥቷል አንድ ጊዜ 490 አንድ ጊዜ 495 ገቦ የሚባሉት ድምጽ የተሰጠው አንድ ጊዜ 346 አንድ ጊዜ 395 አንድ ጊዜ 390 እንዲህ አይነት ዝብርቅርቅ የሆነ በማስ ሚዲያ የተነገረ የፓርላማ ሬከርድ ነውና የፓርላማ ሬከርድን ማንንም ስም ብሎ ሰርዞ ደልዞ አቀርበው እሱም ካደረገ ሰነድን አጭበርብራር ነው የሚባለው ሰነድን በማጭበርበር ነው የሚከሰሰው ይሄ ነገር መሄድ ያለበት ነገር ነው ይሄዳ ያለው ክራይቴሪያውን አሟላም ህጋዊ መሰረት የለውም አስፈላጊ አይደለም የሀገሪቱን የፖለቲካ ችግሮችን የሚፈታ አይደለም ከዛ በኋላ አስተላለፉ ደግሞ ከሚኒስትሮች ምክር ቤት ጀምሮ የተዘበራረቀ ነው እንዲህ አይነት ዝብርቅርቅ ያለ ነገር መቀጠል የለበትም አእምሮና ህጋዊነት ቢኖራቸው በጣም አመሰግናለሁ ፕሮፌሰር እስኬል ተመልካቾቻችን የምትመለከቱት ያላችሁት የጋጅ ሰረባዶሪ ፕሮግራም ነው በፓርላማ የወደቀው ያስቸኳይ ጊዜ አዋጅና ያስከተለው ፍጥጫ በሚል ርዕስ ነጥቦችን እያነሳን እየተወያየን ያለ ነው ስለምትመለከቱና እናመሰግናለን አብራችሁን ቆዩ ደረጃ ወደ አንተ ልምጣ እስቲ አሁን የተነሱት ነጥቦች አሉ በርግጥ